ተናስተልን ሙሉጌታ ተናስተልን መሳይ እንደምን አለ? እንዴት አረፈድክ? ምናልባት ካነሳዋቸው መረጃዎች በተጓዳኝ ወይም ደግሞ ያልጠቀስኳቸው መነሳት ያለባቸው የዕለቱ ክስተቶች ካሉ መረጃውን ልታካፍለን ትችላለህ? የሱዳን አማጽያን የአልቡራን መንግስት እያጠፋቸው ነው፣ ከመጨረሻው ደረጃ ላይ ደርሷል የሚል ዛሬ አንድ ዜና ተመልክቻለሁ። እንግዲህ የሱዳኑን ጉዳይ እየተከታተልንም ነው። አብይ አህመድ ከፈጠረው ቀጠናዊ ስጋት አንጻር ይህንን የሱዳኑን ጉዳይ በየጊዜው መረጃውን እንከታተላለን። ሰሞኑንም ኩምሩክ የተባለችውን በኢትዮጵያ ድንበር አቅራቢያ ያለችን ከተማ የሱዳን ኃይሎች መቆጣጠራቸውን ተከትሎ ጉዳዩ ዓለም አቀፍ ትኩረትን አግኝቷል። የአብይ አህመድ አገዛዝ እጁን ያስገባበት የሱዳኑ የእርስ በርስ ጦርነት ወደ ኢትዮጵያ ድንበር ዘልቆ እየገባ እንዳለም በተለያዩ መረጃዎች የተረጋገጠ ጉዳይ ነው። አሁን አማጽያኑ እየደከሙ ነው፣ ቦታቸውን ይዞታቸውን እየተዉ እየተፈረካከሱ ነው የሚል መረጃዎች እየወጡ ነው። በዚህ ዙሪያ ያለውን መረጃ ምናልባት ደርሶ ከሆነ ልታካፍለን ትችላለን። ሌሎችም ካሉ መጀመሪያ እድሉን ልስጥ። እሺ፣ አመሰግናለሁ መሳይ። አድማጭ ተመልካቾቻችን በቅድሚያ ሰላም ማለት ፈልጋለሁ። እንግዲህ ቀዳሚ የማደርገው ከፋኖ መንደር ከፋኖ አምባ ያሉትን አሁናዊ ሁኔታዎችና እንቅስቃሴዎችን በተመለከተ መረጃ በማጋራት ይሆናል። ቀዳሚ የማደርገው ወደ ሸዋ ጠቅላይ ግዛት ቀጠና ነው። እንግዲህ በሸዋ ጠቅላይ ግዛት መዘዞ ከአራት አቅጣጫ ለዘረፋ የተንቀሳቀሰ የአገዛዙ ኃይል ክፉኛ መመታቱን በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ይፋ አድርጓል። እንግዲህ በዚህ መነሻውን ከመንዝ አውራጃ ሞራሌ፣ ወገሬ፣ መሃል ሜዳና ዘኖራ ያደረገው የአገዛዙ ኃይል ወደ ፋኖቹ መንደር ከፍተኛ እንቅስቃሴ ያደርጉ በተለይ ከረፋዱ 4 ሰዓት ጀምሮ ከባሽ ከተማ ዙሪያ ከፍተኛ ትንቅንቅ ሲያደርጉ መዋላቸውን የተሰማው ከቆባስተል እስከ መዘዞ ከተማ ድረስ ሁለቱም ክፍለ ጦሮች በቅንጅት ገጥመው እንደነበረ የተሰማው የ112ኛ እና የ104ኛ የአገዛዙ ጥምር ጦር እስካሁን ድረስ የፋኖ ኃይሎችን ለማፈን ሙከራ እያደረገ እንዳለ ተሰምቷል። በሌላ ግንባር ማለትም ከጣርማ በርና ከሰላ ድንጋይ በሞፈር ውሃ ጅረት ወደ መዘዞ የተንቀሳቀሰው የአገዛዙ ኃይል 77 ክፍለ ጦር ከመሐመድ ቢሆኔ ኮር ጋር በጋራ ከፍተኛ ትንቅንቅ ሲያደርጉ እንደዋለ ተሰምቷል። እንግዲህ ዝርዝር መረጃው እንደደረሰን ወደ አድማጭ ተመልካቾቻችን የምናደርስ ይሆናል። ከሰሞኑ እንግዲህ እኛም ስንደርስ እንደነበረው ሸዋ ጠቅላይ ግዛት ቀጠና ላይ የአገዛዙ ኃይል በተለይ አዳዲስ ድሎችን ለማስመዝገብ ሙከራ እያደረገ ይገኛል። ነገር ግን ያሰበውና ተሳካለት ነው እየተነገረ ያለው። ሌላው እንግዲህ ከሰሞኑ ከፍተኛ ትንቅንቅ እየተደረገበት ያለው የወለጋ ቀጠና ነው። ወለጋ ቢዘሙ አንሻ ሰይድዝ ከፍተኛ ድል በጥራት ላይ የተቀዳጁ እንዳሉ ከሚደርሱ መረጃዎች ለማወቅ ችለናል። እንግዲህ የከባድ መሳሪያ ፍንዳታን 4ኛ ቀኑን የያዘው ከአራቱም ክፍለ ጦሮች የተውጣጡ የአንሻ ሰይድ በምስራቅ ወለጋ ዞን ስቡ ሳሬ ወረዳ እና ጉቶ ጊዳ ወረዳ የህልውና ተጋድሎ በከፍተኛ ሁኔታ እያደረጉ እንደሆነ ተሰምቷል። እንግዲህ አድማሱን አስፍቶ በምስራቅ ወለጋ ዞን ጊዳ አያና ወረዳ በመንደር 4 እና በመንደር 3 እንዲሁም በሆሮ ጉዱሩ ወለጋ ዞን አቢ ደንጎሮ ወረዳ ቱሎጋን ከተማን በመቆጣጠር ድል መቀዳጀታቸውን ይፋ አድርገዋል። ዛሬ ሐምሌ 17 ቀን 2018 ዓ.ም ከጧቱ 1 ሰዓት ላይ በመናበብ ባሎጀ ጥበቡ ነበልባል ክፍለ ጦር በመንደር 4 እንግዲህ በመግባት የአገዛዙን ኃይል ሙትና ቁስለኛ እንዳደረጉ ተሰምቷል። በዚህ በተለይ አገልግሎትን ክፍለ ጦር መንደር 3 ቀበሌ ላይ በመግባት የአንድ ጠላት ፓትሮል ኃይል ከነ ተሽከርካሪ ሲመጡ በሁለቱም ቀበሌዎች የተናበበ የሁለቱ ክፍለ ጦሮች ጥምረት ከከተሞች በማስወጣትና ቀጠናው ሙሉ ለሙሉ በፋኖች ቁጥጥር ስር መዋል ተችሏል። በሌላኛው በሆሮ ጉዱሩ ወለጋ ዞን አቢ ደንጎሮ ወረዳ ቱሏጋ ከተማን ታፈረ አለሙሳት ነው ክፍለ ጦር በልዩ ኦፕሬሽን ከተማዋን ሙሉ ለሙሉ ተቆጣጥሯል። በዚህም ከባድ ውጊያ ምርኮ የተገኙ ሲሆን 31 ክላሽንኮቭ ሲማረክ አንድ በሲቪል ሲንቀሳቀስ የነበረ የደህንነት አባልም ጨምሮ 4 የኦሮሞ ልዩ ኃይል በመራክ በከፍተኛ የበላይነት መቆጣጠር እንደተቻለ የተገለጸው። ወለጋ ላይ እንግዲህ ከ5ኛ ቀኑን የያዘ ከፍተኛ ትንቅንቅ እየተደረገ ነው። በጎጃም ቀጠና ዝርዝር መረጃ በጣም ነገር ግን አሁንም ደጋዳሞችን ጨምሮ በሁሉም ቀጠናዎች እንዳለ ነው እየሰማን ያለ ነው። ነገር ግን ዝርዝር መረጃዎች እየወጡ አይደለም። በሌላ ቀጠና ከሰሞኑ በርካቶች እየተነጋገሩበት የሚገኘው ሐምሌ 15 ቀን 2018 ዓ.ም አባይ በረሃም ያለችው ቅድስት አርሴማ ገዳም መነኮሳት በጸሎት ቅዳሴ ላይ ያሉ በደረሰባቸው የአካንቺ ድሮን ድብደባ 7 መነኮሳት ወዲያውኑ ህይወታቸውን ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ መቁሰላቸውን በወቅቱ በአንከር ሚዲያም እንደዚሁ የገዳሙን አበምኔት ጨምሮ የተናገሩበት ሁኔታ አለ። ይህን ተከትሎ በርካታ የሀገር ውስጥ የፖለቲካ ፓርቲዎችም እንዲሁም ደግሞ በርካቶች ሀሳብና አስተያየታቸውን እያሸረሸሩ ይገኛሉ።
እንግዲህ በርካቶች ዓለም አቀፍ ለማድረግም ከፍተኛ እንቅስቃሴ እያደረጉ እንደሆነ ከተለያዩ ሚዲያዎች እና በተለይ አንከር ሚዲያ በዚህ ጉዳይ ላይ በሰፊው ዘግቦታል። አሁናዊ ሁነቶች እነዚህን ይመስላሉ። ሙሉጌታ እንደዚህ ከፋኖ ትግል ጋር በተያያዘ እንግዲህ በየዕለቱ የአውደ ውጊያ ውሎችን መረጃዎች ለተመልካቾች እያቀረብን ነው። ፋኖ ባለፉት 3 ዓመታት እያደረገ የዘለቀው ትግል በአንጻራዊ ሁኔታ የተሻለ ቁመና ኖሮት በኢትዮጵያ ፖለቲካ ላይ በአጠቃላይ በምስራቅ አፍሪካ ሁለንተናዊ ገጽታ ላይ ትልቅ ታሪክ እየሰራ እንዳለ እንደው ጠላትም ወዳጅም በሚገባ የሚናገረው ነው። ነገር ግን በተለይ አሁን ካለው ወቅታዊ ሁኔታ በአማራ ሕዝብ ላይ እየደረሰ ካለው በየዕለቱ እየከፋ ከመጣው ማህበራዊ ቀውስ ጋር ተያይዞ ይሄ ትግል ባጭሩ መቋጨት አለበት፣ በቶሎ ይሄ አገዛዙ ከስልጣን ተወግዶ የአማራ ሕዝብ የኢትዮጵያ ሕዝብ አጠቃላይ እፎይታ የሚያገኙበት ጊዜ በቶሎ መምጣት አለበት የሚል ነገር ይነሳል። ከዚህ አንጻር ፋኖች በሚገባው ፍጥነት በአቅማቸው ልክ ሌሎች ነገሮች የሚጎትታቸውን ወደ ጎን አድርገው ይህን ትግል የሚያሳጥሩበት ነገር መቼ ይሆን እውን የሚሆነው የሚል ጥያቄ ባገኘናቸው አጋጣሚ እንገልጽላቸዋለን። ባለፈውም አንስተናል። አርበኛ አብደላ እንድሪስ ወደ 3ኛው ምዕራፍ ገብተናል። ስለዚህ በዚህ ምዕራፍ ላይ ይሄ የምንለው ለውጥ ይመጣል ነው። ሰሞኑንም እንደዚሁ አርበኛ ሞገስ አባራውን አማራ ፋኖ ብሔራዊ ንቅናቄ የሚኒልክ እዝ የፖለቲካ መምሪያ ኃላፊንም እንዲሁ አነጋግሬው ተመሳሳይ መልስ ነው የሰጠን። ግን አሁንም የሚጎትቱ ነገሮች አሉ። ውስጣቸውን በደንብ አጥርተው አንድነታቸውን በደንብ ቤታቸውን ሰርተው መምጣት አለባቸው። ከሌላውም ጋር አብሮ ለመስራት በቅድሚያ የቤትን ጣጣ መጨረስ አለብህ የሚለው ነገር ምንም የማይታለፍ እውነታ ነው። ከዚህ አንጻር ያለውንም ነገር በየጊዜው እያነሳን እየጠየቅናቸው ነው። እንደው በዚህ በኩል ያለው ያንተ አስተያየት ምን ይመስላል? አመሰግናለሁ። ጥሩ ጥያቄ ያነሳልኝ መሳይ። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ጥር 9 ቀን 2018 ዓ.ም ከተመሰረተ በኋላ በተለይ የቀጠና መሪዎች የነበሩት ለምሳሌ ዋርካው ምሬ ወዳጁ፣ አርበኛ መከታው ማሞ፣ አርበኛ ሀብቴ ወልዴ፣ አርበኛ ዘመነ ካሴና ሌሎቹንም በተለይ አሁን የአፋብን የፖሊት ቢሮ አመራሮች የሚሉት ያንን የእዝ መሪነታቸውን ለቀው ለሌሎች የእዝ መሪዎች ለማስተላለፍ በሚያደርጉት ሂደት አንዳንድ ቦታዎች ላይ አስቸጋሪ የሆነ ነገር እንደገጠማቸው እያስተዋልን እንገኛለን። በዚህ ረገድ እንደውም ምስጋና የሚገባቸው እዞች አሉ። ቀዳሚው አሳምነው እዝ ነው። ትናንት መሳይ አንተም እኔም ስንጨነቅበት የነበረው ሸዋ ቀጠና በወንድማማቾች መካከል የነበረው መተኳኮስ፣ መገዳደል ይቅር ተባብለው የእውነት ይቅር ተባብለው ዛሬ ላይ የጋራ እዝ አውጀው ፖለቲካ ክንፉም ወታደራዊ ክንፉም ጠንካራ ስራዎች እየሰሩ ያለበት ሁኔታ አለ። ከሸዋ ጠቅላይ ግዛት እዝም እየወጡ ያሉት መረጃዎች የዚህ ድምር ውጤት የአደረጃጀትም ወታደራዊ እንቅስቃሴ ፖለቲካም እንደዚህ በተመሳሳይ ጠንካራ የሚሆንበት አለ። ይህ የሆነበት በተለይ ካለፈው ስህተታቸው ተምረው ዛሬ ላይ በጠንካራ መስመር ላይ መገኘታቸው ነው። ከዛ መቀጠል እንግዲህ ሚኒሊክ እዝ ነው። ሚኒሊክ እዝም እንደዚህ ነው። ዋርካው ምሬ ወዳጁን፣ አርበኛ አበፈንታውን፣ አርበኛ ሄኖክ አዲሴ ሙሉ ለሙሉ ከዛ ቀጠና ከወጡ በኋላ ቀድማንተስ ፈራው የነበረውን አርበኛ ሞገስ አባራው፣ አርበኛ ወንድሙ ማሩ፣ አርበኛ ድርሳኑ ብርሃኔ መዋቅራቸውን ጨርሰው ባለፉት ወራትም ጠንካራ የሚባል የአውደ ውጊያ የፖለቲካ ስራ እየሰሩ እንዳሉ መመልከት ይችላል። በተመሳሳይ ግን በተለይ ከጎንደር ቀጠና በላይ ዘለቀ እዝ እና ጎጃም ቀጠና ቴዎድሮስ እዝ በዚህ ረገድ በተለይ ትግሉን ከፊት ሆኖ ይመራሉ ተብለው ከሚታመኑ እዞች መካከል ሁለቱ እዞች ይገኙበታል እና አሁን ላይ እየሰማን ያለ ነው እየሆነ ያለው በተለይ አደረጃጀትን ከመጨረስ አኳያ በጣም አነስተኛ የሚባል እንቅስቃሴ እንዳለ ነው እየሰማን ያለ ነው። ይሄን አሳሳቢ የሚያደርገው አሁን ካለንበት ወቅት አኳያ በቀደም ስንነጋገር ትናንት የንቅናቄ ጊዜ የአደረጃጀት ጊዜ ነበረ። ዛሬ የፖለቲካ ጊዜ ነው። ስለ አጋርነትና ስለ ትብብር፣ ስለ ሌሎች ጉዳዮች ነው እየተወያየን ያለ ነው። በዚህ መካከል ፖለቲካ ውይይት እያደረግ ባለበት ስለ አደረጃጀት ወደኋላ ተመልሶ መነጋገር ማለት አደጋ ነው። ምክንያቱም አጋርነትና ትብብር ከአንተ ጋር ትብብር የሚያደርገው ከአንተ ጋር ጥምረት የሚያደርገው ከአንተ ጋር ግንባር የሚፈጥረው አደረጃጀቱን ጨርሶ ህዝብ አወያይቶ ሁሉ ነገር ጨርሶ መጥቶ አንተ ደግሞ በመካከል ትንሽ መስራት ያለብህ አጭር ነገር መስራት ያለብህ ነገሮች እያሉ እነዛን ሳትጨርስ ውስጥ ላይ ችግር እያለ ከሌሎች ኃይሎች ጋር አጋርነትም ትብብር በራስ ላይ አደጋ የምጋብዝበት እድል ይፈጠራልና ከዚህ አኳያ የአማራ ፋኖ ደጋፊዎች በተለይ የቴዎድሮስ እዝም የበላይ ዘለቀ እዝም በተለይ በበላይ ዘለቀ እዝ በኩል በጣም አስቂኝ የሚሆን ነገር አለ። ምሳይ ሁላችን የምታዘበው ሁልጊዜ አንድ ሆነናን የሚባል ማለትም የሆነ አንጃ ይሰባሰብና አንድ ሆነናን ይላል፣ ሌላኛው አንጃ ይመጣና ደግሞ አንድ አይደለም ውሸት ነው የሚሉ ነገሮች የምንሰማበት ይሄን ነገሮች ያለፍንበት ወይም ደግሞ ያለፈ ይመስለኝ ነበርና በዚህ ረገድም እንግዲህ ሚዲያው የጋራ ትብብሮች፣ የጋራ ውይይቶች፣ የጋራ የፖለቲካ ሀሳቦች ነው እየተወያዩ ያለንበት ደረጃ ላይ እና
ግን አሁንም ወደኋላ ፖለቲካ ውይይት እያደረግን ነው፣ ንግግር እያደረግን ነው ባለንበት ሰዓት አሁንም ስለ አደረጃጀት የሚነሳበት ሁኔታ አለ። እነዚህ ጋር ይህን ካነሳልኝ አኳያ በተለይ ጠንካራ አደረጃጀታቸውን ሰርተው መውጣት አለባቸው ተብሎ ይታመናል። ክረምቱ ወርቃማ ወቅት ነው። በቀጣይ ደግሞ በብልጽግናና በህወሓት በኩል ያለው መካረርም እያየነው ነው። ይህ ጦርነት ከፈነዳ አደረጃጀቱን ሳይጨርስ በተለይም ደግሞ የአማራው ኃይል ባለፉት 3 ዓመታት መሳይ እንደምታስታውሰው ከፍተኛ ዋጋ የከፈለ ነው። አጠቃላይ ህዝቡ ማለት ነው። ታጋዩ ብዙ መስዋዕትነት የተከፈለበት ትግል ነው። ይህን መስዋዕትነት የተከፈለበትን የህልውና ትግል የህልውና ታጋይ ሆነው ማሻገር ካልቻሉ አንደኛ የታሪክ ተጠያቂ ናቸው። ሁለተኛ ነገር ደግሞ አደጋን በራሳቸው ጭምር ይጋብዛሉ ብዬ አምናለሁ። የህልውና ትግል ማለት እንግዲህ ከህልውና ማለት ለመኖርና ባለመኖር መካከል ያለ ነው እና ነገር ግን አሁን እየሰማናቸው ያሉት ሁሉም ማለት አይቻልም በተለይ የአክቲቪስት ጎራ ተሰልፎ ትግሉን ለማበላሸት እና የስድብ መናኸሪያ ለማድረግ ከፍተኛ ጥረት ሲደረግ ይታያል። እዚህ ላይ ማስታወስ የምፈልገው ዲያስፖራውም ሚዲያውም በተለይም ደግሞ ታጋይ ያችኛው ታጋይ ከኮር በታች ያለው ታጋይ ህዝቡ አደረጃጀታችሁን ለምንድን ነው የማጨርሱት የሚል ጫና ማሳደር አለበት ብዬ አምናለሁ። ይሄ ጫና ማሳደር ሲባል አደረጃጀቱን ስለማፍረስ አይደለም፣ አደረጃጀቱን ስለማጠናከር አዎንታዊ ጫናዎች መደረግ እንዳለባቸው ግን በደንብ ማሰብ ያስፈልጋል። የአማራው ዲያስፖራ የአማራው የሚዲያው ኃይልም ካለፉት 3 ዓመታት ስህተቱን የማይገባም ብዬ አምናለሁ። ባለፉት 3 ዓመታት ጎራ ተይዞ የነበረውን የአፋድና የአፋብኃ በሚል 4 ለ1 እነዚህ የሚል ነገሮች ነበሩ። እነዚያ ሂደቶች በኋላ ላይ በውይይትና በንግግር ወደ አንድ ነው የመጡት። ጥር 9 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ እንዳዋለዱ ይታወሳል እና አሁንም ከዛ ስህተት በመማር ፋኖቹ ግን በአስቸኳይ በተለይ ቴዎድሮስ ዕዝ እና በላይ ዘለቀ ዕዝ ምክንያት መደርደር ሰበብ መደርደራቸውን አቁሞ የህዝባቸውን አደራ የወጡበትን ዓላማ ከዛ ግን ዋነኛው ግን የህልውና ታጋይ እንዲመስሉ ጥሪ ማስተላለፍ ፈልጋለሁ። ይህን ጥሪ በርካቶች እንዲጋሩት። ያ ማለት ትልቅ ችግር አለ ማለት አይደለም። ነገር ግን ካለንበት ነባራዊ ሁኔታ አኳያ በተለይ የተለያዩ ግንባሮች ይሰፋሉ ተብሎ ይታመናል። በቅርብ ቀናቶች በቅርብ ሳምንታት ያ ከመሆኑ በፊት አማራው ማሰባሰቢያ ከከፈለው ዋጋ አኳያ ውሻ በቀደደው እጅ ይገባል ነው እና ብልጽግና ደግሞ በቢሊዮን የሚቆጠር ብር ይዞ ባለፈው እኛ መረጃውን ይፋ አድርገናል። በእነ ታዬ ቀጠናስላሴ፣ በእነ ተመስገን ጥሩነህ፣ በእነ አብዱ ሁሴን፣ በእነ ኤልያስ አበበ በተለያዩ ቀጠናዎች የተሰማራ ኃይል እንደሆነ ይታወቃል። በዚህ መካከል ትግል እንዳይበላሽ ትግል ከዚህ በፊት የገቡት እነ ካፕቴን ማስረሻ ሰጤ፣ እነ ኮሎኔል ፈንታው ሙሀቤ ያመጡት ነገር እንደሌለ ይታወቃል። ነገር ግን ሌሎች ታጋዮች በእንደዚህ አይነት መስመር በተለይ በትግሉ መሰራጨት ወደ ሌላ መስመር እንዳይለወጡ ከመደባባትና ስም ከመጠፋፋት ነፃ በመሆን የህዝባቸውን ያለበትን ሰቆቃ እየወደመ ያለውን ሀብትና ንብረት የወጡበትን የህልውና አደጋና የህልውና አደጋ ታጋይ እንዲመስሉ እኔ እንደ አንድ የሚዲያው ግንባር ተሰላፊ ጥሪ ማቅረብ ፈልጋለሁ። ይሄን ነው።